እኔና ጃኒ መለያየትን የወሰነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ። በኢትዮጵያ ውስጥ በአሁኑ ሰዓት በጣም በሰፊውና በአነጋጋሪ ሁኔታ እየተነገረ ያለው የአዶናይና የጃኒ መፋታት እስካሁን ድረስ ምንጭና ፍንጭ እንዳላገኘና በሁለቱ መሀል ያለው ነገር ግልጽ ሆኖ ለሕዝቡ እንዳልታወቀ ተነግሯል። ሰላም ውድ ቤተሰቦቻችን፣ ይህ ደወል ሚዲያ ነው። ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ መጥተናል። ዛሬ ደግሞ በቲክቶክ እና በሌሎች የሶሻል ሚዲያ መድረኮች ላይ በሰፊው እየተወራ ያለውን የአዶናይና የጃኒን ጉዳይ እንመለከታለን። በቅርብ ጊዜ ሁለቱ የሚወደዱ ተከታታዮች እና አንድ ጥያቄ ብቻ እየጠበቁ ያሉት በእርግጥ ተለያይተዋል ወይንስ ይህ ሁሉ የሶሻል ሚዲያ የተደረገ ፕራንክ ነው እየተባለ በህዝቡ ዘንድ በጣም አነጋጋሪ ነገር እየተነሳ ይገኛል። ምክንያቱም እነኚህ ሁለት ጥንዶች ለሚፋቱ የማይችሉ በጣም የሚዋደዱና የሚፋቀሩ ጥንዶች እንደሆኑ የሚታወቅ ነገር ነው። በሁለቱ መካከል ምንድነው የተፈጠረው? ምንስ ነው የተደረገው? ማን ነው በመካከላቸው የገባው የሚለውን በሰፊው እንወያይበታለን። ተመልካቾቻችን ለዚህ ቻናል አዲስ ከሆኑ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እንግዲህ አድማጭ ተመልካቾቻችን ይህን ነገር በቅርብ ወዳጆቻቸውና ከቅርብ ወገኖቻቸው እንደሰማነው ከሆነ በቲክቶክ ላይ እነኚህ ሁለት ጥንዶች ሊፋቱና እንደተፋቱም በስቶሪያቸው ላይ የገለጹ ሲሆን ነገር ግን ፕራንክ ነው የሚሉ ጭምጭምታዎች እየተሰሙ ይገኛሉ። ይህ ጥያቄ በቲክቶክ ላይ በሺዎች የሚቆጠሩ ቪዲዮዎችን አስከትሏል። በላይቭ ላይም ብዙዎች እንዲወያዩበት ሆኗል። ከዛም በተጨማሪ አብዛኛው ሰው እያለቀሰም የነሱ ወዳጆች እያለቀሱም እየተናገሩ ይገኛሉ። አንዳንዶች አዶናይ በቅርቡ ያጋራቸውን መልእክቶች በማየት ሁሉም ነገር አልቋል ይላሉ። ሌሎች ደግሞ ጃኒ የምታደርጋቸውን ፖስቶች በመመልከት አሁንም ተስፋ አለ፣ አሁንም በሁለቱ መሃል ፍቅር አለ፣ ሁለቱ ሊለያዩ የማይችሉ ነፍሶች ናቸውም እያሉ ይገኛሉ። ነገር ግን ከሁሉም በላይ በጣም የተሰራጨው ቲዮሪ ምንድነው የምንለውን እናያለን። በቅርቡ አብረው ይመለሳል የሚል ነገር በሁለቱ መካከል ይኖራል። ምክንያቱም እነኚህ ሁለት ጥንዶች ሊለያዩና ተፋተው ሊቀሩ የሚመስሉ ስላልሆኑ ነው። ይህን የሚያምኑ ሰዎች አንድ ነገር ይጠቁማሉ። እንደነሱ አስተያየት ሁለቱም በቀጥታ እርስ በእርሳቸው ላይ ጥቃት የሚመስል ነገር አላደረጉም፣ ንግግርም አላደረጉም። ይህ ብዙዎችን በሩ ገና አልተዘጋም፣ በሁለቱ መካከል ያለው የፍቅር ኬሚስትሪ እስካሁን አላለቀም፣ ሲተያዩ እንዲሁም ከዚህ በፊት ያደረጉት ነገር በሙሉ ይልቁንስ በቶቶት የጋብቻ ስነ ስርዓት ላይ ሁለቱ እንደተጋቡ አድርገው የሰሩት ቪዲዮ ብዙዎችን ይሄ ነገር አላበቃለትም፣ አሁንም እድል አለ፣ አሁንም አብረው መቀጠል ይችላሉ እንዲሉ አድርጓቸዋል። ሌላው በጣም ትኩረት ያገኘው የቲክቶክ ንግግር ደግሞ ሁሉም ነገር ፕራንክ ነው የሚለው ነው። እንግዲህ ፕራንክ በኢትዮጵያ ውስጥ ለረጅም ጊዜ እየተወደደ ያለ የኮንተንት ክሬተሮች አይነት ነው። እንግዲህ በፕራንክ ላይ ብዙዎች ኢትዮጵያን ሕዝብ በመዋሸት በመጀመሪያ ደረጃ ተጣልተናል፣ እንዲሁም እኔና አንድ ሰው አብረን እየኖርን አይደለንም ከኑሯችንም ትተናል በማለት ያወሩና ለረጅም ጊዜ የሰዎች መነጋገሪያ ከሆኑ በኋላ ይሄ ነገር ፕራንክ ነው በማለት ህዝቡን እንደገና ይቅርታ ጠይቀው አንድ ላይ ይመለሳሉ። ይሄ ነገር እንግዲህ የሚደረገው የተሻለ ከሰዎች ጋር ኢንጌጅመንት ወይንም በቲክቶክ ላይ ከፍተኛ እይታ ለማግኘት እንደሆነ ይታወቃል። አንዳንድ ወሬዎች ወይንም ቻናሎች በመጨረሻ ቀን ተመልሰው አብረው ቪዲዮ ይለቃሉ እያሉ እየተነበዩ ነው። ሌሎች ደግሞ ይህ በጣም ትልቅ የሶሻል ሚዲያ ስትራቴጂ ነው እያሉ ይከራከራሉ። ምክንያቱም አዶናይ በቅርቡ ከትልልቅ ዓለም አቀፍ ኮንተንት ክሬተሮች ወይንም ተጽዕኖ ፈጣሪዎች ጋር እየዋለ ስለሆነ ከነሱ መካከል አንዱ ይሄ ነው ሲባልም ተሰምቷል። ምክንያቱም በሁለቱ መካከል ያለው ነገር በጣም በኢትዮጵያ ውስጥ አነጋጋሪ እንደሆነና በሁለቱ መካከል ያለውን ነገር ብዙዎች እንዲያወሩበት እንደፈቀዱም ስለሚታወቅ ማለት ነው። እንግዲህ ተመልካቾቻችን በሁለቱ መካከል ያለው ነገር አነጋጋሪ ከመሆኑ የተነሳ አብዛኛው ሰው ንግግሩን እያወጣውም ይገኛል። አብሮም ቪዲዮ ይለቃሉ እየተነበዩ ነው። ሌሎች ደግሞ ይህ በጣም የሶሻል ሚዲያ ስትራቴጂ ነው በማለት ይከራከራሉ። ከዚህ በተቃራኒ ግን ሌላ ቡድን አለ። እነሱ
የሚሉት ጉዳዩ ከፕራንክም በላይ ነው የሚሉት ነው። እንደነሱ ግምት በተደጋጋሚ የታዩ ለውጦች እና የተለያዩ መልእክቶች እውነተኛ መለያየትን እሱ የሚሉት ይሄ ነገር ከፕራንክም በላይ ነው፣ ጉዳዩ ከፕራንክ በላይ ነው የሚል ነው። እንደነሱ ግምት በተደጋጋሚ የታዩ ለውጦችና የተለያዩ መልእክቶች እውነተኛ መለያየትን ሊያመለክቱ ይችላሉ። በእርግጥ ግን እስካሁን ድረስ ከሁለቱ በኩል ሁሉንም ነገር የሚያረጋግጥ መግለጫ የለም። ይህ ደግሞ የወሬውን መጠን የበለጠ እያሳደገው ይገኛል። በቲክቶክ ኮሜንት ክፍል የሚታዩ አስተያየቶችም በጣም የተለያዩ ናቸው። በቅርቡ ይታረቃሉ፣ ሁሉም ነገር የቪው ጨዋታ ነው፣ ሰዎች ለቪው ከዚህም በላይ ያደርጋሉ እያሉም ይገኛሉ። በእውነት ተለያይተዋል የሚሉም አንዳንድ ሰዎችም አሉ። በእውነትስ ተለያይተዋል የሆነው እነሱ ብቻ ያውቃሉ የሚሉ አስተያየቶች በብዛት ይታያሉ። አሁን ያለው እውነታ ግን አንድ ነው። አዶናይና ጃኒ ጉዳይ አሁንም በኢትዮጵያ ቲክቶክ ላይ በጣም ከሚወሩ ርዕሶች መካከል ሆኖ ቀጥሏል። እናንተስ ምን ትላላችሁ? በእርግጥ ይታረቃሉ ወይንስ መንገዳቸው ተለያይቷል ትላላችሁ? እንግዲህ እነኚህ ሁለት ጥንዶች በኢትዮጵያ ውስጥ በከፍተኛ ሁኔታ ተቀባይነትን ያገኙ ጥንዶች እንደሆነም ይታወቃል እና እነኚህ ጥንዶች መጨረሻቸው ይሄ ነው፣ ከመለየት ውጪ የሚኖር ነገር የላቸውም የሚል ነገር ተነግሯል ማለት ነው። እንግዲህ አዶናይና ጃኒ በጣም በፍቅር የጦፈ ነገር ውስጥ እንደነበሩም የሚታወስ ነገር ነው። ተመልካቾቻችን እናንተስ ምን ትላላችሁ? እነኚህ ሁለት የሚወደዱ ጥንዶች ለምንስ ሊፋቱ ይችላሉ? በምን ምክንያት ነው እንደዚህ የሆኑት የሚል ነገሮችን በኮሜንት ሴክሽናችን ላይ አቅርቡልን እንላለን። ከዛ በተጨማሪ እንግዲህ የሚወሩ አንዳንድ አጓጊ ነገሮች አሉ። እሱም ምንድነው? አዶናይ በጃኒ ላይ ቺት አርጎባታል ወይም ጃኒ በአዶናይ ላይ ቺት አርጋበታለች የሚሉ አንዳንድ ንግግሮች በሰፊው እየተሰሙ ይገኛሉ። እነኚህ ምን ያመለክታሉ? እንግዲህ በቅርቡ ጃኒ ከጆን ዳንኤል ጋር በፍቅር እንዳበደችና አዶናይም ጋር በምትሆንበት ሰዓት ከጆን ዳንኤል ጋር ልዩ የሆነ የፍቅር ግንኙነት እንደነበራት የሚታወቅ ነው። ይሄ ነገርም በቪዲዮም በምስልም ማስረጃ እንደወጣባት ታውቋል። ነገር ግን ጃኒ ከጆን ዳንኤል ጋር ከተጣለው በጣም ቆይቻለሁ፣ ከበፊቱም ማይወደኝ እና ማልወደው ሰው ቢኖር ጆን ዳንኤል ነው ስትልም ተሰምታለች። እንግዲህ ይሄ ነገር በምን ምክንያት ሊፈጠር ቻለ ታዲያ? በምንስ ሻወር ውስጥ ሆና የት ነህ ደውልልኝ አሁኑኑ አግኘኝ ስትል እንዴትስ ልትሰማ ቻለች የሚሉ አንዳንድ ንግግሮች እየተሰሙ ይገኛሉ። በሌላ በኩል ደግሞ አዶናይ አለ። አዶናይ ከረጅም ጊዜ የካናዳ ቆይታው በኋላ ወደ ኢትዮጵያ ከመጣ በኋላ ከጃኒ ጋር ብቻ ነው ሊገናኝ የቻለው። በካናዳ የነበሩ የፍቅር ግንኙነቶች እንደነበሩት በግልጽ ሲያወራ ተሰምቷል። አሁንስ ወጥቶለታል? ከነሱ ጋርስ ግንኙነት የለውም የሚሉ በጣም በሰፊ ሁኔታ ሊያወያዩ የሚችሉ ነገሮች አሉ። እንግዲህ አዶናይና ጃኒ በአሁኑ ሰዓት በሰፊው ጥንዶች እንደነበሩና ነገር ግን ሁለቱም እንደተለያዩ በሰፊው እያወሩና እየተናገሩ ይገኛሉ። ተመልካቾቻችን የነኚህ ጥንዶች ነገር መጨረሻው ምንድነው? አዶናይ እንግዲህ በአሁኑ ሰዓት በዱባይ እንዳሻው እየተዝናና ይገኛል። እንኳን ከፍቅረኛው ጋር የተጣላ ሃኒሙን ላይ ወይንም የጫጉላ ሽርሽር ላይ ያለ ሰው ነው የሚመስለው። ይሄ ነገር ለምንድን ነው? ለማስቀናት ነው የሚሉ አንዳንድ መላምቶች እየወጡ ይገኛሉ። እሱም ስለ ጃኒ ተናገር በተባለው ንግግር ላይ ምንም ነገር ከመናገር ተቆጥቧል። ይሄ ነገርስ ለምን ተፈጠረ? ጃኒና አዶናይ ለምንስ አይታረቁም? በአሁኑ ሰዓት ምን አይነት ጥፋት አጥፍተው ነው በሁለቱ መካከል የተፈጠረው ነገር የሚለው በጣም አወያይና አነጋጋሪ ሆኗል። እንግዲህ ተመልካቾች እስካሁን የያዝንላችሁ መረጃ ይህንን ይመስላል። አዲስና አጓጊ መረጃ ወደፊት ስናገኝ የምናሰማችሁና የምናስደምጣችሁ ይሆናል። ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። እንግዲህ እንዲህ አይነት ወሬዎችን እና ንግግሮችን ለመስማት ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ እያለን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ቻናሉ አዲስ ከሆኑ ቻናሉን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እያለን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። ቸር ቆዩ፣ ቸር ሰንብቱ።